ሶላቱል ጂናዛን መስገድ ለሰጋጅ ምን የሚያስገኘው ጥቅም አለ ከተባለ ረሱላችን አለይሂ ሰላቱ ወሰላም ምን ይላሉ? መን ሶላ ዐላ ጂናዘቲን በጂናዛ ላይ የሰገደ ሰው ፈለሁ ቂራጥ ቂራጥ አለው አሉ። ይሄ ነው ጠቀሜታው ማለት ነው። ቂራጥን ማግኘት ነው። ወመን ተቢዐሃ ደግሞም ከተሰገደበት በኋላ ጂናዛውን የተከተለ ሐታ ቱድፈነ እስኪቀበር ድረስ የሸኘና የቀበረ ከሆነ ፈለሁ ቂራጣን ሁለት ቂራጦች አሉት። በመስገዱ አንድ ቂራጥ፣ በመሸኘቱና በማስቀበሩ ሌላ ቂራጥ፣ በድምሩ ሁለት ቂራጥ ያገኛል። ከአቢ ሁረይራ ረዲየላሁ ዐንሁ በተላለፈው ሐዲስ ደግሞ አነ ረሱለላሂ ሰለላሁ ዐለይሂ ወአሊሂ ወሰለም ቃል መን ኢተበዐ ጀናዘተ ሙስሊሚን ኢማናን ወህቲሳበን አምኖና አጅሩን ተሳስቦ የአንድ ሙስሊም ጀናዛን የተከተለ የሆነ ሰው ወካነ መዐሁ ሐታ ዩሰላ ዐለይሃ በጀናዛው ላይ እስኪሰገድ ድረስ አብሮት የሆነ ወዩፍረገ ሚን ደፍኒሃ ከዛም ደግሞ መቃብር ላይ ገብቶ እስኪቀበር ድረስ አብሮ የተከተለ ሰው ፈኢነሁ የርጅዑ ሚነል አጅሪ ቢቂራጠይን ሁለት ቂራጦችን ተቀብሎ አጅርን ይዞ ይመለሳል። ኩሉ ቂራጢን አሉ። ቂራጥ ምንድነው ሲባል እያንዳንዱ ቂራጥ ሚስሉ ኡሁድን ልክ የኡሁድ ተራራን የሚያህል አጅር ነው። እንግዲህ ሰሜን መዲና ላይ ከመስጂድ ነበዊ 5 ኪሎ ሜትር ርቆ የሚገኘው የኡሁድ ተራራን ግዙፉን ታውቁታላችሁ። አንድ ጊዜ ሰላተል ጂናዛ ላይ የሰገደ ሰው የኡሁድ ተራራን የሚያህል አጅር አለው። ሄዶ የሸኘና ያስቀበረ ከሆነ ሁለት እጥፍ የተራራውን አጅር ያገኛል።